ለመፈተን ራሳችሁን ስታዘጋጁ ስጋን ብቻ ሳይሆን መንፈሳችሁን ይዛችሁ ግቡ። የሚያሰናክለኝን ክፉን አርቅልኝ፣ አእምሮ ክፈትልኝ፣ አቅምልኝምና አቅሙ። በተለይም ሴት እህቶቻችን የጥያቄውን ዋና ፍሬ ነገር ማለት እንዲህ በሉት። ለፈተና እየገባሁ አልደነግጥም አልጨነቅም። የመጀመሪያ ሀሳብ የሳይኮሎጂካል ጨዋታ ነው። ብዙዎች የሚሳሰቱበት ምክንያት ከጥያቄው ሳይሆን እንኳን ወደ ቻናላችን በደህና መጣችሁ። ቻርነት ነው። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ብዙ ተማሪ ጎበዝ ሆኖ ወይም ደግሞ የራሳቸውን ለመስራት እየቻሉ የሚወድቁበት ምክንያት ሊኖር ይችላል። ወይም ደግሞ በሳይኮሎጂካሊ የሚጠቁበት መንገድ አለ። ምን አይነት ችግሮች እንዳሉ በትንሹም የተገነዘበ ሊሆን ይችላል ያለፍንበት መንገድ ስለሆነ በዚህ ጉዳይ ላይ 6 ዋና ዋና ነጥቦች አሉ። እነሱን የምናይ ይሆናል። እስከ መጨረሻ አብራችሁ ቆዩ። አንደኛ፣ የትኛውን ነገር ከማድረጋችሁ በፊት በየሃይማኖታችሁ በጸሎት ጀምሩ። ይህንን ስታደርጉ ስጋችሁን ብቻ ሳይሆን መንፈሳችሁን ታድሳላችሁ። ከሚያስደነግጥ ነገር፣ ከክፉ ነገር ትጠበቃላችሁ። ግቢ ስትገቡ፣ የፈተና ወረቀትን ስትቀበሉ፣ ኮምፒውተር ስትከፍቱ ፈገግታችሁ በጸሎት ጀምሩ። ለምሳሌ ለዚህ አብቅተኛልና አመሰግናለሁ፣ የሚያሰናክለኝን ክፉን አእምሮ ክፈትልኝ፣ አቅምለኝምና አቅሙ ነኝ በሉ። አስጀምረኛልና ለፍጻሜ አብቃልኝ። የቻላችሁትን ለመስራት አእምሯችሁን መንፈሳችሁን ታዘጋጃላችሁ። እንዲሁ እያያችሁት ስቀላችሁታላችሁ። እመኑኝ ይህን ነገር። ሁለተኛ፣ መደንገጥ እንዳይኖር ፍርሃትን ለመቀነስ ያልኩበት ምክንያት እናንተ ተስፈኞች ስለሆናችሁ፣ ተስፋ ያለው ሰው ደግሞ ትንሽም ቢሆን ይፈራል። ማይፈራ ሰው ተስፋ ይቆርጣል። ስለዚህ መፍራታችሁን አትጥሉ። ግን ከአቅም ያለፈ ፍርሃት ለድንጋጤ ስለሚያበቃ፣ በተለይም ሴቶቻችን በዚህ ጉዳይ ላይ የተካናችሁ ይመስል ድንጋጤ እንዳይኖር፣ ከደነገጣችሁ ደግሞ ሙሉ ነገር እንደተበላሽ አድርጋችሁ ቁጥሩ። ያን ድንጋጤ ለመቀነስ ፍርሃትን መቀነስ አለባችሁ። ፍርሃት ምክንያታዊ ሊሆን ይችላል። አዲስ ነገር ነው እያደረጋችሁ ያለ፣ ወደ አዲስ ነገር ነው እየገባችሁ ያላችሁ። ያን ነገር ለመቀነስ በሶስተኛ በአራተኛ የምናይ ይሆናል። ምንም የሚያስደነግጥ ነገር የለም። ለራሳችሁ እንዲበሉ ለፈተና እየገባሁ ነው፣ የቻልኩትን የሚቻለኝን እሰራለሁ፣ የዓለም ፍጻሜ አይደለም፣ አልደነግጥም አልጨነቅም ብላችሁ አስቡ። ያኔ ጭንቀታችሁ ይቀር፣ ፍርሃታችሁ ይቀንሳል። እና ደግሞ ለፈተና መግባታችሁ የቻላችሁትን ለመስራት፣ ያልቻላችሁ ካለ ምንም አይደለም ብላችሁን ደግሞ አስቡ። ራሳችሁን አሳምኑና ይህንን ሕግ በመከተላችሁ ብዙ ነገር ትለውጡታላችሁ። ሶስተኛ፣ የፈተና አዳራሽ ስትገቡ ቀልባችሁን ሀሳባችሁን ሰብስቡ። ለፈተና መግባታችሁን አስቡ። ከራሳችሁ ጋር ስትሆኑ አድራጊት ይሆናል። የባለቤትነት ስሜት ይሰማል። ከቀልባችሁና ከራሳችሁ ጋር ስትሆኑ የምትገቡበትን አዳራሽ የሚገባውን አስተማሪ አዲስ አድርጋችሁ ማየት ነው። ይሄ ምክንያት አዲስ የመጣ አስተማሪ እናንተን ባስተምር ሌላ ተማሪን አስተምሯል። እናንተን ባይፈትን ሌላ ተማሪ ይፈትናል። እናንተ የምትገቡት አዳራሽ አዲስ አድርጋችሁ ከማየት ይልቅ እናንተ ድሮ የምታውቁበትን አዳራሽ እንደሆነ አድርጋችሁ ያስቡት። ምክንያቱም ከእናንተ በፊት የነበሩት ተፈትኖ አልፏልና አዲስ እንዳልሆነ ካሰባችሁ ሀሳባችሁ ሙሉ በሙሉ ከራሳችሁ ጋር ይሆናል። አራተኛ፣ ሀሳባችሁን ከሰበሰባችሁ በኋላ መመሪያ ወይም ደግሞ ኢንስትራክሽንን መከተል። ፎርሙላ ያለውን ነገር በትክክል መሙላት አለበት። ብዙዎች የሚሳሳቱበት የሚወድቁበት ምክንያት በዚህ ምክንያቱ ጥያቄውን ከመስራቱ ሳይሆን ፎርሙን በትክክል ካለመሙላቱ። ይህም ማለት አንድ ተማሪ የፈለገ ያህል ጎበዝ ሊሆን ይችላል፣ ታፍ ሊሆን ይችላል። ግን 100 ከሰራ በኋላ ፎርሙላ ያለውን ነገር ስም በሚሞላበት ቦታ ላይ አይዲ በሚሞላበት ቦታ ላይ ስም ቢሞላ ከሰራ ማለት ነው። ሁለተኛ፣ የእሱን ነገር ኬር የሚያደርግ ሰው ወይም ደግሞ የሚከታተል ሰው አይኖርም። ወይም ደግሞ ተመልሶ ይሄ የእሱ ውጤት ነው መመለስ አለብን ብሎ የሚያስብ ሰው አይኖርም። ስለዚህ ያስቀምጣችሁ ነው የሚቀመጠው። በዚህ ምክንያት እራሳችሁን ተጠንቅቃችሁ ኢንስትራክሽኑን በትክክል መሙላት አለባችሁ። አምስተኛ፣ ይህንን አመለካከት አስቡ። ጓደኛዬን እንደምንም አድርጌ ማሳለፍ አለብኝ፣ እንድሰራ ማድረግ አለብኝ የሚለውን አመለካከት ማቆም አለባችሁ። በተለይም ወንዶች መሀል ላይ እንዳትቀሩ። ይህ ነገር ድሮ ቀረ፣ አሁን ይህንን ነገር አደርጋለሁ ብላችሁ ብታስቡት ራሳችሁ ላይ እንደፈረዳችሁ ቁጥር ድሮ ነበረ ከአራተኛ ሰው ወይም ደግሞ ከወደ 4 ስለነበረ ተብሎ ወይም ደግሞ አጠገብ ካሉ ሰው ጋር ሼር መደረግ፣ ይህንን ያለፉ ሰዎች ያውቃሉ። ስለዚህ እነኚህን ነገሮች ምን አድርግተናል? ከ5 ዓመት በፊት ቀብረናል ወይም ደግሞ ትተናል። ስለዚህ እሱን ነገር እንዳታስብ። ዛሬ እንደዛ አድርገህ ለሆነ ሰው አደርጋለሁ ወይም ደግሞ እፈተናለሁ ወይም ጥያቄ ያሳያለሁ ብለህ ብታስብ ነገ አንተ እንደዛ ያደረከው ሰው ወደ ኋላ ተመልሶ እንደማያት ነገ ታውቃለህ። ዛሬ እንደዚህ ላሳለፍ ራስን ራሱን ችግር ውስጥ ብትከት ነገ ላይ ያኛ ሰው ተመልሶ እንደማያይ ነገ ታውቃለህ። ስለዚህ ዛሬ ማድረግ የሚችለውን ነገር ዛሬ አድርግ። አንተ ማድረግ ያለብህ ፈተና አዳራሽ ስትገባ ከራስህ ጋርና ከራስህ ጋር ብቻ ነው። ሌላ ሰው አጠገብ እህትይቱ ፍቅረኛ ምንም ይሁን ምን ያ ነገር አያገባም። የራስን ብቻ መስራት አለብህ። ግን አንድ ነገር አደርጋለሁ ብለህ ዛሬ ላይ የሰራሁት ነገ ላይ ያስከፍላል። ስለዚህ ከነገ ጸጸት ለመዳን ዛሬ ላይ የራስን ብቻ ሰራ። ስድስተኛና የመጨረሻው ዋና የፈተና አሰራር ከብዙ ንባቦች ውስጥ እስከዚህ ከደረሳችሁ እናንተን ማይጎዳ ግን ሌላ ሰው የሚጠቅም ነገር ከሆነ ለመንፈሳዊ ሼር እንዲያደርግ ይጠቅመኛልና
ሰብስክራይብ ማድረግን እንዳትረሳ። ከብዙ ንባቦች ውስጥ ዋና ፍሬ ቃልን መያዝ። ይህም ማለት ብዙ ሂስትሪ ሊመጣ ይችላል ወይ አንድ ጥያቄ ንባብ ሊኖር ይችላል። ከዛ ውስጥ ዋናው ጥያቄ ምንድን ነው ጠየቀውን ነገር የሚለውን ነገር ማስታወሳል። ያነበብኩ ነገር ስለሆነ ከዛ ዋና ፍሬ ሀሳቡ ምንድን ነው የሚለውን ነገር ታስታውሳለህ። መርሳት የሌለብን ነገር ጽሁፉን እስከ መጨረሻ ማንበብን እንዳትረሳ። መሀል ላይ ኢዝኖት ሊኖር ይችላል። መጨረሻ ላይ ኤክሰፕት የሚለው ቃል ሊኖር ይችላል። ኤክሰፕት የሚለው ቃል የምነግረን ከዚህ በታች ያሉት ትክክል ናቸው፣ አንዱ ግን ትክክል አይደለም የሚለውን ሀሳብ ነው የያዘው። በትክክል እራሳችሁ ሆናችሁ ጥያቄውን ተረጋግታችሁ ከሰራችሁ ሰርታችሁ ማለፍ የሚችልበት መንገድ ነው። ስለዚህ እያንዳንዱን ከተከተላችሁ 50% እንዳለፋችሁ ቁጥር። በብዛት ስትገቡ ከፍርሃት ነፃ መሆን አለባችሁ። ፍርሃትን ለመቀነስ ደግሞ አንደኛው ከራሳችሁ መንፈስ ጋር መገናኘት አለባችሁ፣ ወይም ደግሞ በየሃይማኖታችሁ ጸሎት ማድረግ አለባችሁ። ሲቀጥል ደግሞ የሚገባው አስተማሪ አዲስ እንዳልሆነ አድርጋችሁ ከቆጠራችሁ የተሳሳተ ውሳኔ ከመወሰን እንድትቆጠቡ ኢንስትራክሽን በትክክል መከተል አለባችሁ። የመጨረሻ አልኳችሁ የጥያቄ ዋና ፍሬ ነገር ምንድን ነው የሚሉትን ነገር ደጋግማችሁ ብታዩት ይጠቅማችኋል። ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። በሌላ ርዕስ እስክንገናኝ ድረስ መልካም ንግዱ ተመኘው። ቸርነት ነኝ ከትንሿ መንደር።